ተወዳጁ ኖላዊት ድራማ ክፍል 89 እንግዲህ የሃኒ ሽምግልና ወደ ቤት እየገቡ ይገኛሉ። ሰላም ሰላም ውዴ ቻናል የቤተሰቦች እንደምን አላችሁ? ለሰብሊ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮቹ ከልብ እናመሰግናለን። እንግዲህ በዛሬው በክፍል 89 የሃኒ ሽምግልና በባለፈው በክፍል 88 ያቆመው በር ላይ ሲደርሱ ነበረ። አሁን እንግዲህ የሃኒ ሽማግሌዎቹ ወደ ቤት እየገቡ ይገኛሉ ማለት ነው። እንግዲህ የሃኒ ቤተሰቦች ሽር ጉድ እያሉ ይገኛሉ። ሽማግሌዎችን እየመጡ ነው ሲባል እነሱም ቤት ውስጥ ሆነው ሽር ጉድ እያሉ ይገኛሉ ማለት በቃቸው ሲመጡ ማለት ነው። ስለዚህ ለመሆኑ የትኛዋን ልጃችን ነው ይሏቸዋል። ሃናን ይሏቸዋል። እሺ ምንድነው ልጁ ምን አለው እንዴት ነው እያሉ እንግዲህ ጥያቄያቸውን የሃኒ ቤተሰቦች ጥያቄ በጥያቄ ይጠይቃሉ ማለት ነው። እንግዲህ የሃኒ አያትም ልጁ ለመሆኑ ምን አለው ትላለች። ከዛም እንደሱ እያለች እያሉ ይሄው 5 ሚሊዮን የሚያወጣ ወርቅ ገዝቷለኝ። እንደገና ደግሞ ወርቅ እኮ ለእሷ ምትዋብበት ለሚፈልጋት ሰው መዋቢያ እንጂ ለሃኒ ምን ያደርግለታል ይላል። እንግዲህ ሃኒ አያት ኖላዊ ማለት ነው። ከዛም እንግዲህ ይሄው የ20 ሚሊዮን ቼክ እያለ ቼክ የሚያሳያቸዋል ማለት ነው። ከዛ ልጁስ ምን አለው ምን በምንስ ያስተዳድራታል እያለ እየጠየቁ ይገኛል ይሉታል። ስለዚህ በጣም እንጂ አንቀባሮ የሚያኖር አባት አለው እናትም አባትም ሆኖ ያሳደገው አባት አለ ይላሉ። ከዛም የ20 ሚሊዮን ቼክ ያሳያታል። ከዛም ያለው ንብረት ምንድነው ትላለች የሃኒ አያት ማለት ነው። 7 ትውልድ የሚፈነጭበት ሀብት ነው ያለው ይሏታል። ከዛ የሃንዬ እናትም ሜሉ በቃ ይሄ ሰውማ ጥሩ ሰው ይመስለኛል ጥሩ ሰው ሳይሆን አይቀርም ይሏት ትላለች የመጣ ነው ይላሉ። ከዛ አባቱን ሲጠይቋት አባቱ ሀገር ምድር የሚያውቀው የታመመ ጠያቂ የታሰረን የሚያስፈታ ለተራበም የሚያበላ ደግ አባት ነው ያለው ይሏታል። እንግዲህ ለታረዘም አልባሽ ለተራበም አጉራሽ ነው እያሉ ሽማግሌዎቹ ወደ ሀተታቸው ይገባሉ ማለት ነው። ከዛም አቶ ኖላዊ እንደዚህ አይነቱን ሰውማ ጠበቅ አድርጎ መያዝ ነው እንጂ ይላል። አያቷም እንትላለች ቆንጆ የወለደ ድሮም ይሄው ነው የመኳንንት ዘር ነው እምታገባው ይሉታል። ከዛም የአባቱ ማንነት ይነገረን ይላሉ። እንደው ሳታውቁ ቀርታችሁ ነው ሲሏቸው ቤታችን ድረስ የመጣችው እናንተ እንጂ እኛ እንዴት እናውቃለን ጠንቋይ አይደለን ይሉታል። ምናልባት ከሰማችሁ ብለን ነው ሲሉ ምን አለ ዙሪያ ጥምጥም ባትሄዱ እውነታውን ብትነግሩን ትላለች አያታቸው። ገዳም የለም እንዴት አይነት አባት መሰላችሁ ሲል በሉ እንግዲህ ጥሩ ኖላዊ ማለት ነው አባቱን ንገሩን ይላል። ነጋ ሲሏቸው በቃሉ ነጋሽ ይሏታል። እንግዲህ ሜሉ ብድግ ትልና እኮ 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 ብዙ አቆማችሁን እኮ ይላሉ። ከዛም ሜሉም እራሷን ስታ ትወድቃለች ማለት ነው። ምን ሆና ነው ሜሉ ምንድነው የሆነችው? ሜሉዬ እባክሽ ተነሺ እናቴ ምን ሆነሽብኝ ነው ይላታል። እንግዲህ ባልየው መስፍኔ ማለት ነው። እንግዲህ የቤቱ ትንሽ ልዑል ደግሞ መናሴ እባክህ ሄዶ አምጣ ይለዋል። እየበረረ ውሃ ሊያመጣ ይሄዳል። እናትም ሜልዬ ምንድነው የሆንሽብኝ እያለች ትጠራለች ማለት ነው። እንግዲህ ሽማግሌቸውም የራሳቸውን ሀሳብ ቀጥለዋል። ደስታ ነው እንግዲህ 20 ሚሊዮን ሲባል 5 ሚሊዮን ወርቅም ሲባል ደስታ ነው እንደዚህ ያደረጋት። አዎ እንደዚህ አይነት ነገር ስለማይገኝ እያሉ ሽማግሌዎቹ የራሳቸውን ድምዳሜ ይወስዳሉ ማለት ነው። ግን ሜሉም እራሷን ስታ መንቃት አቅቷታል። እንግዲህ ትንሹ የቤቱ ልዑል አንድ ልጃቸው ምናሴም እንግዲህ ፎቅ ሂዶ ውሃ ሊያመጣ ሂዷል ማለት ነው። እንግዲህ ሊያመጣ እንደሄደ አልተመለሰም። እነሱ ደግሞ እንግዲህ ንቂ እያሉ ይታገላሉ እንድትነቃ ግን ሜሉ ልትነቃ አልቻለችም ማለት ነው። እንግዲህ ኖላዊ ሜሉ ልጄ ሜሉ ይላል። ከዛ እንግዲህ ውሃ ሊያመጣ ሂዶ ልጁ እየጠበቁ ነው ማለት ነው።
እንግዲህ አሲርም እና ጓደኛው ደግሞ እንሂድ እንጂ ወደ ሀንዬ ቤት ይለዋል። እንደዚህ ፏ ብለን አልዘነጥንም አትለኝም ሲለው ነጭ ቲሸርት በጅንስ ለብሰው ይኸው እስኪ አሜሪካን ይለዋል። መዘነጥስ ባሳየው ይለዋል። ከዛ መዘነጥንስ ባሳየው ይለዋል። ከዛም እንግዲህ የቤት ስሙ ጀሮ ብሎ ይጠርታል አሲልን። ጀሮም እባክህ ተወኝ እንግዲህ ደስታዋን እፈልጋለሁ ስትል ነበር አደል ይለዋል። አዎ ያው እንግዲህ ደስታውን ለምትፈልግ ሰው ከዝናቡም ከጭቃውም ነው የምትሆነው ይለዋል። ከዝናቡና ከፀሐዩ ከጭቃውና ከፀሐዩ ብቻ ሁለቱ አንድ መምረጥ አለብህ ይለዋል። እሱ ደግሞ ምን ማለት ነው ይለዋል። ማለት ገበሬ እንግዲህ ዘር ሲዘራ ጭቃውን ወዶ ፀሐዩን ዝናቡን አይጠላውም። ለምን አረጠብከው አይልም። ስለዚህ ሁለቱንም ይወዳል። አንተም ደግሞ የእሷን ደስታ የምትወድ ከሆነ የእሷ ደስታ እዝራ ላይ ከሚባለው ከሆነ አንተን ሊከፋ ይችላል፣ ግን ደግሞ አምነ መቀበል አለብህ ይለዋል። እና ካወቅ እንሂዳ ሲለው እዛም አሲር እውነታውን በሚያውቅ አእምሮና እውነታውን በሚያውቅ ልብ ውስጥ ያለውን ጦርነት አንተ ስለማታውቀው ነው ይለዋል። ከዛም አውቃለሁ መለየት የሚል የቁርጥ ቀን ሲመጣ እንደሚከፋህ አውቃለሁ ይለዋል። ከዛ አይደለም አንተ ለረጅም ጊዜ የምታውቃትን እኔ እንኳን ለተወሰነ ጊዜ የማውቃት እርግብን ሳጣት ምን ያህል ጊዜ እንደተሰማኝ እኔን ማቀው ይለዋል። ከዛም እመነኝ ይሄ ቀን ያልፋል ይለዋል። ቢያልፍስ ሲለው በቃ ይሄ ቀን ካለፈ በኋላ ሀና ትታዘበናለች፣ ደስታሽ ደስታዬ ነው ስትላት ስለነበረ ስለዚህ ለምንድነው ብላ ታዝንባለች ይለዋል። ደስታዋ አንተን ሊጎዳህ እንደሚችል ስታቅ ይከፋታል ይለዋል። ወይኔ ጀሩ ምንድነው የማደርገው ይላል። በቃ አንዴ ሆኗለኝ እንግዲህ አንዴ ሆኗል ከቦታቸው ቦታው ራሳችንን ማዛመድ አለብን ይለዋል። በቃ መፍትሄ ማምጣት ካልቻልክ በግድ ማስመሰል ነው ያለብኝ እያለ ራሱንም ለራሱ ይመክራል ማለት ነው። እንግዲህ እንደዚህ እያሉ አዎ እንሂድ ይለዋል። ከዛ እንሂድ ከዛም የለበሰውን ያይና አምሮብሃል እንዴት ነው ምናምን ጫማውን ያይና አንተ በቃ የቤት ክራይ አትከፍል እስከ ጫማህ የምታድር እንደሆነ አያሃለው ይለዋል። ድንጋይ ራስ በቃ እንሂድ ተነስ እያለው እንግዲህ ተነስተው ሊሄዱ ነው እነሱም ማለት ነው ወደ ሀኒ ቤት። እንግዲህ ሜሉም አልነቃችም። መናሴ እላይ ፎቅ ሂዶ ውሃ ይዞ መጣ። ውሃ እየረጯት እያሉ እንግዲህ ሜሉም እባክሽ ንቂ ሜሉዬ ምንድን የሆንሽው? ጠንቋይ ይመስል ተሸክመው መጠው አስደነገጧት ይላል ኖላዊ በመሃል ማለት ነው። እንግዲህ ሽማግሌዎቹ ግራ ገብተው ቁመዋል። እንዴት ነው እያለ ይጠይቃል። ምን ነው ዝም አላችሁን እሳ ሲላቸው እንግዲህ ምን ነው ረሳችሁን ከረሳችሁን ብለውን የራሳችሁ ጉዳይ ባከች ቆማችሁ ደሩ ይላቸዋል። ከዛ እነዚህ ለነዚህ ሲል ኖላዊም ብድግ ያደረግና እንደዚህ አይደረግም ያህንዬ አባት እንግዳ ከቤት የመጣ እስከዚህ ድረስ የመጣ እንግዳ ድምፅን ከፍ አድርጎ ማናገር ነውር እኮ ነው ይለዋል። እናንተ ጉዳችሁን መች አቃችሁ ሲል የሃኒ አያት ምንድነው መስፍን ንገረኝ ለምን አትነግረኝም ትላለች። እማዬ ተይኝ እንዴ እባክሽን አንቺ ደግሞ ምን ሆነሽ ነው ይላታል። ከዛም እንግዲህ ውሃ ይረጫታል። ሜሉም ትነቃለች ማለት ነው። ሜሉዬ የኔ እናት ነቃሽልኝ ይላታል። ከዛ እሷም ትነቃና ታያለች ትቆማለች። የሃኒ ሽምግልና ነው። እኔ እኮ ስታያቸው የሃንዬ ሽምግልና በውኔ ነው እንዴ ዛሬ ነው እንዴ ትላለች። ከዛም ጉዳችን አየሽው ይላታል። እሷም እኔ እኮ በህልሜ መስሎኝ ነው ትላለች ሜሉ። ከዛም ሜሉም እንግዲህ በመሃል ቁማ እየተንቀጠቀጠች እያለ ማለት ነው ቆዩ ይትልና ትታቸው ወደ ፎቅ ትሄዳለች ማለት ነው። ሜሉ ሲላት ቆይ ትላቸዋለች። ወደ ፎቅ እንግዲህ ሜሉ እየበረረች ሄዳ ሽጉጧን ይዛ ትመጣና ማለት ነው ሁሎችንም ኧረ እባክሽ ተይ ኧረ እባክሽ ተይ ይላል። ከዛ መስፍኔም እነዚህን ነው ሰው የምትያቸው ይላታል። ምንድነው የኔ ልጅ የተፈጠረው ነገር ትላለች። ከዛ እሷም ሽጉጥ ይዛ ትደቅንባቸዋለች። ኖላዊም እባክሽ ምን እያደረግሽ ነው ይላል። ከዛም ሽማግሌዎቹ እረ ምን እያደረግሽ ነው በስመ አብ ወወልድ ወመንፈስ ቅዱስ ይላሉ። ከዛ ትቀውጠዋለች ማለት ነው። እንግዲህ ልጇ እናቷ ሜላት ሜላት ምን እያደረግሽ ነው? እች ልጅ እኮ እብድ ናት ታረገዋለች ትላለች። ሜሉም እንግዲህ ፍጥጥ ብላ ተናገሩ ትላለች። ከዛ ግማሾቹ
ውጭ ላይ አግኝቶኝ ነው እኔ ምርቱን ልገዛ እንጂ አንደኛው ደግሞ መጠጥ ቤት አግኝቶኝ ነው ይላል። በስተመጨረሻም አንደኛው እኔ ወንድሙ ነኝ ይላታል። ከዛ አንተን አይደል ስፈልግ የኖርኩት ትለዋለች። ከዛ ዛሬ ነው ለሽምግልና ብቻ ነው የላከኝ ይላታል። እኔ ወደድህም አልወደድህም በቃሉ ያንተ ወንድም ነው። ስለዚህ ግንባርክን ብዬ ስደፋለህ እናንተ ሬሳውን ይዛችሁለት ትሄዳላችሁ ትላለች። ከዛ መስፍኔ እማዬ ግንባሩን ትበለው እማዬ ግንባሩን ትበለው ይላል መስፍኔም። ከዛም ኖላዊ እረ ይሄ ነገር ትክክል አይደለም ኖላዊ ተይ እባክሽ ተሳስተሻል፣ ትክክል አይደለችም እያለ ይናገራል ማለት ነው። መስፍኔም ትበላቸው አባዬ ችግር የለም ትበላቸው፣ እማዬ ግንባሩን ትበለው ይላል። ከዛም ኖላዊ እናንተ እውነት አድርጋችሁታል፣ እኔ እኮ አልገባኝም ይሄ ነገር ይላለኝ። ከዛም እንግዲህ ወንድሙን ልትገል ሽጉጥ ሳብ ስታረግ ኖላዊ እንግዲህ ይመጣና ማለት ነው ባላሰበችው መንገድ ኖላዊ ይሄድና ሀንዬ በእኔ ሙት በእኔ ሙት የሀንዬ እናት በእኔ ሙት ስልሽ ተይ ይላታል ማለት ነው። ከዛም መስፍኔም አቶ ኖላዊ ትበለው ግንባራቸውን ትበላቸው ይላል። ለምንድን ነው ሲል እንግዲህ ወጥተው ይሄዳሉ ማለት ነው። ወርቁ ቀረ ንብረቱ ቀረ ይላሉ። ነብሳችንን አውጭኝን ይላሉ። ከዛም እንግዲህ ቤተሰቡ ለምንድን ነው አብዳችኋል እንዴ እናንተ ሰው ላይ ሽጉጥ መደቀን ይላቸዋል። እናንተ እንዴት እንደተደፈርም መቼ ገባችሁ ትላለች። ምንድን ነው ይሏታል። እንግዲህ ኖላዊም ሽጉጥን ይዞ ዘራፍ ኖላዊ ዘራፍ እያለ ይገኛል ማለት ነው። እንግዲህ ቤተሰቡ ተበጥብጦ እስኪ አንቺ ደግሞ ተይኝ ትላታለች እናቷን ሜሉ። ምክንያቱም በቃሉ ጋር ያላቸውን ችግር እነሱ አያውቁም። በቃሉና የደስ ደስ መስሎኝ ነው ሲል ልጅየው አቶ ኖላዊም አዎ እኔም እኮ እንደዛ መስሎኝ ነው እያል ልተኮስ መስሎኝ ነው ልጃችን ለልጃችን ለተባለ ሽጉጥ መተኮስ ምንድን ነው ሲሉ እኔ ምን አውቃለሁ እኔም ቢጨንቀኝ ነው እንጂ እያለ እንግዲህ ልጅየው ለአባቱ ምን አርጋን ነው እማዬ ምን አድርገዋት ነው ለምንድን ነው እማዬ ሽጉጥ የመዘዘችው ይላል። ልጅየው ጥያቄው አልተመለሰለትም። ከዛም አባትየው ላንተ የምመልስበት አቅም የለኝም እባክህ ተወኝ ይላል። ከዛ ምንድን ነው ሲባል አቶ በቃሉ የኛ ድርጅት እንዲከስር ሲፈልግ የነበር ጠላታችን ነው። ከዛም ኖላዊልና ኖላዊ እንደዚህ ግንባራቸውን ነበር ማለት እያለን ኖላዊ ታለች። ምንድን ነው ለምቦችን የጣልሽው ትላታለች። ምን መጣል ብቻ ዘረገፍኩት ትላታለች። ምን ነው አንቺ ትቀልጃለሽ ምን ሆነሻል ትላታለች። አይ ምንድን ነው ስትላት እኔ እኮ የዚች ልጅ እድል አሳዝኖኝ ነው ትላታለች። የትርንጎ የትለመት ማናት ደግሞ ሀኒን ነው ስትላት አዎ ትላታለች። ምን ነው አታሳዝንም ትላታለች። ምን ሆና ነው የምታሳዝነው? ይህ እንግዲህ በሰርጓ ቀን በሽምግልናዋ ቀን እንደዚህ ሲበላሽ ትላታለች። ሀና ምክንያቱም እየሆነ ያለ ነገር በስራዋ ነው ትላታለች። ትርንጎይ ደግሞ ምን አበሳዋን ነው ትላታለች። እንደ ሀና ያለ ሰው በዚች ምድር ላይ ክፉ ሰው አለ ትላለች። ሀና ምን አረገችሽ? ቀና ብላ እኮ ሰው የማታይ ልጅ ናት። ለምንድን ነው እንደዚህ ያልሻት? ትላታለች። ከዛም አዎ ትላታለች። ድንብላልም እሷ ሰው ቀና ብላ አታይም፣ በሰው ደስታ ስትደሰት የኖረች ልጅ ናት። ለምንድን ነው እንደዚህ የምትያት? ትላታለች። እርግብም ራሷ አልተቀየረችም፣ እዛው ያው ራሷ ናት። ከዛ እኔ ከማንም በላይ ነው ማቃት፣ ድንብላል አንቺ ስለማታቂያት ነው በሰው ደስታ የምትደሰት በሰው ሀዘን የምታዝን ልጅ ናት ሀኒ ማለት አንቺ ስላላየሽ ነው እንጂ ትላታለች። አንቺ ልጅ አፍሽን ሰብስቢ ትላታለች። ትርንጎይ አስመሳይ አይደለችም እያለች ትከራከራለች። ከዛ ሁለቶችም አስመሳይና ውሸታም ሰው ናት ትላታለች። እባብ የሆነች ልጅ ናት ትላታለች። ምንድን ነው ያልሽ አንቺ ብላ እንግዲህ ድንብላል ታንቃታለች። ከዚህ በኋላ ትርንጎይን እንኳን መናገር ቀና ብለሽ ብታይ ራሱ አንቅሻለሁ ትላታለች። ከዛ ውጫውን ከዚህ ብላ ታስወጣታለች ማለት ነው። ድንብላል ለምን እንደዚህ ትላለሽ? ትርንጎ ማለት ሀኒ ናት። ሀኒ እንደዚህ የምታደርግ ልጅ አይደለችም እኮ ሀኒ በጣም መልካም ልጅ ናት። ለምንድን ነው እንደዚህ ያልሻት? እያለች እንትን ትላለች ማለት ነው። ታስባለች። ከዛም ሽማግሌዎቹ በሙሉ
ተደነጋግጠው እየሮጡ ሄዱ ማለት ነው። ከዛም ይሄን ያየውና ደስ ብሎት ይሄ እየጠጣ እያለ እንግዲህ ጓደኛው ይመጣል ማለት ነው። ምንድን ነው ደህና ናችሁ ወይ ሲለው እንግዲህ ደንግጦ እሱ በድንጋጤ የሚለው ጠፍቶታለኝ ለእዝራ ማለት ነው። አልሆንኩም እንደዛ ነገር ምንድን ነው ቅዱሴ እንደዛ ነገር ሲለው እኔ እንጃ አልገባኝ ምንድን ነው ሲለው ለምንድን ነው የምታዝነው ሲለው እንዴት እንደምነግርህ አላውቅም ግን ይኸውልህ እያለ እሱ ራሱ ይንቀጠቀጣል። የሄድንበት ጉዳይ አለ የተሳካ አይመስለኝም ይለዋል። ለምን ሲለው እሱም እንግዲህ ደንግጦ እንትን ይላልኝ የተርበተበተ ነው። የተሳካ አይመስለኝም ብቻ ሳይሆን አልተሳካም ይለዋል። ከዛ እስራም ለምን ይለዋል። እንዴት ይለዋል። ግራ ተጋብቶ ማለት ነው። ማለት ምን ማለት ነው? እንኳን አንተ እኔ ራሱ ለማወቅ ግራ ገብቶኛል እያለው እየተንቀጠቀጠ በቃ እውነታው ይሄ ነው ይለዋል። እዝራ ማመን አቅቶታል ማለት እዝራ ዝም ብሎ እየሳቀ ነው ያለው። ምንም አልገባውም። ቅዱሴ አትቀልድ እያለው ይስቃል። እዝራ እውነቴን ነው ቅዱሴ አትቀልድ ይለዋል። አልቀለድኩም እውነቴን ነው እኮ ነው የምልህ ይለዋል። ባክህ ደውል ደግሞ እንደዚህ አይነት ነገር አይቀለድም ይለዋል። እኔ እየቀለድኩ አይደለም ይለዋል። ሰምቻለሁ ግን ቀልድ እንደሆን ገባኝ ሲለው እኔ እዝራ ቀልድ አይደለም እኔ በእንደዚህ አይነት ነገር ቀልጄ አላቅም። ለምንድን ነው ቀልድ የሚመስልህ? ምን ሆነ ነው ይለዋል። እኔ እውነቴን ነው የምነግርህ እያለው ቅዱስ ምንድን ነው ይለዋል። የእውነት ነው እንዲህ እያወራህ ያለው ሲለው አዎ ይለዋል። እዝራ ይሄ ነገር እኮ ለአንተ ምን ማለት እንደሆነ ይገባኛል፣ ግን ደግሞ መቀበል አለብህ ይለዋል። ምንድን ነው እሱ? እኔም ራሱ አልገባኝም፣ ግን ደግሞ ያኔ ሰዎች ሊቀበሉን አልቻሉም ይለዋል። ለምን በፍጹም እንደዛ ሊያደርጉ አይችሉም ይለዋል። የሆነው እንደዛ ነው ይለዋል። ቤተሰቦቿን እኮ እንግዲህ እንደተቀበሉን ነው እኔ የማውቀው ይለዋል። እንዴት እንደዚህ ሊሆን ይችላል? ምንድን ነው ችግሩ እያለ ነው የምጮኸው ሲለው እኔ አላቅም ይለዋል። ከዛም እዝራ ለመጮህ ሀና ምን አለች ይለዋል። ሀናን አላገኘናትም። ምንድነው የተፈጠረው? መሄድ አለብኝ ይላል። ሀናን ማግኘት አለብኝ ይለዋል። ለምን እዝራ ሲለው ሁሉ ነገር እኮ አልቋል። ከዚህ በላይ ምንድነው የምትለኝ ይለዋል። ከዚህ በላይ ምንድነው የምትለኝ ያለ እዝራ ውይ ያለ እየጮኸ ይሄዳል ማለት ነው። እንግዲህ እሱ ቅዱሴ ቁጭ ብሎ ዝም ብሎ ያለቅሳል ማለት ነው። እዝራ ደግሞ ሄደ፣ ቅዱሴም ተከትሎት እየሮጠ ሄደ ማለት ነው። እዝራ እሷን ማግኘት አለብኝ ብሎ እየጮኸ ይሄዳል ማለት ነው። እዝራ ደንግጦ መጀመሪያ ቀልድ መስሎት ነበር፣ ከዛ ግን እውነት ነው። እዝራ ወደ የት እንደሆነ ባላቅም ሄዷልኝ። እንግዲህ ከኋላው ደግሞ ቅዱሴ ደግሞ እዝራ እያለ እየተከተለው ነው። እሱም ሄደ ማለት ነው። የሀኒ ቤተሰቦችም ደግሞ እንግዲህ ተደናግጠው ቁጭ ብለዋለኝ። ኖላዊም እንደምታውቁት ብድግ ያደርግና ወይኔ ኖላዊ እንዴት በእኛ ድርጅት ላይ ዘራፍ ዘራፍ እያለ ኖላዊ እንግዲህ ሽጉጡን ይዞ ይገኛል ማለት ነው። ወይኔ ይገባቸው ነበር እያለ ጣቸው ትላለች አያት እናቷ ማለት ነው። ከዛ ሜላት ምን ታደርግ ሜላት ምን አረገች ይላታል ባልየው መስፍኔም ከዛ ለነገሩ አንተም ነህ ትለዋለህ። እንግዲህ አንተም ነህ ትለው እንግዲህ ምን እናድርግ የልጁን ማንነት አጣርታችሁ ቢሆን ኑሮ ከዚህ አይደርስም ነበር ትላለች አያት። ከዛም ኖላዊም አንቺን ያስጨነቀሽ ያሳዘነኝ አንዱን ስትል አንዱ እየተበተነ አሁን በመከራ ነው ያለችው፣ እኔ ደግሞ እንዳትታሰር ፈርቼ ነው ይላታል። ከዛ እናንዬ ልጅ አይደለችም አንዱን ስትለው አንዱ እየተበተነባት ነው ልጄ በደስታዋ ቀን ደስታዋ ደፈረሰ እያለ ኖላዊ በጣም አዝኖ ልጄ ተጫወተባት፣ ደስታዋን ነጠቃት እያለ ይህ ነገር ይፈጠራል ብዬ አስቤም አላቅም ብሎ ኖላዊ ይናገራል ማለት ነው። አሁንም ሰው አትሆንም ብዙ ትጨነቃለች፣ ሆኖም እሷ ግን ተረሳው ሊሆን ልጁን እያለ ኖላዊ ይጨነቃል ስለ እሷ ማለት ነው። ስለ ሀኒ ማለት ነው። ሀኒ ምንም የምታውቀው ነገር የለም። ሀኒ ፎቅ ሁና ጨነቀኝ ጠበበኝ አባዬን ባቅፈው ይሻለኝ ነበር ትላለች። ከዛም እንግዲህ እነሱ ተያይዘው ወደ ውስጥ ገቡ ጓደኞቿ ማለት ነው። ሲመጡ ደግሞ እንግዲህ ምንም ነገር የለም።
እንዴት ናችሁ እያሏቸው ወደ ውስጥ ገብተዋል። እንዴት ዋላችሁ ብለው ገብተው ቁጭ በሉ ይሏቸዋል። ሲቀመጡ ምንም ነገር የለም። ቤቱ ጭር ብሏል። በሰላም ነው ፋየው? ምንድን ነው ቤቱ? ምን ነው ትኩስ ሬሳ የወጣበት ይመስላል ሲለው፣ አይ ምንድን ነው ልጄ ሲለው፣ ቤቱ ትኩስ ሬሳ ሊወጣበት ነበር ሲለው፣ ምን ተፈጠረ? ጉድ ሆንኩኝ ጉድ ሆንኩኝ ይላል። ሀና ደህና አይደለችም ወይ ሲለው፣ አይ ሀና ደህና ናትኝ። ምን ሁና ነው? ሀናን አመማት ወይ ብሎ ደንግጦ ሲነሳ፣ አይ ሀና አይደለችም፣ ንገርኝ ሀና ምን ሁና ነው ሲለው፣ ሀና ምንም አልሆነች። ልባችን ንገሩን ባልተብየው ምን ሆነ ይለዋል። ባልተብየው ቤቱን ሲበጠብጥ የነበረው የሰውየው ልጅ ነው ተባለ ሲለው፣ ማለት እሱ ምንድን ነው ሲለው፣ ምን እያለ ሀና ሁሉ ነገር ታውቃለች ሲለው፣ ሀና አውቃለች፣ አዎ መኝታ ቤት ክፍል ከወንድሞቿና ከእህቶቿ ጋር ናት ይለዋል። ከዛም እሱም ወደ ላይ እየሮጠ ይሄዳለኝ ሊጠይቃት ማለት ነው። ቤተሰቡም እንግዲህ ድባባቸው በጣም ነው የሚያስጠላው። ልጄ ኖሯ ልጄን አባት እያለ እንግዲህ ኖላዊ አይዞ ፋያ ከኛ ከኛ ሰፈር የሆነ ሽማግሌ ሰውዬ አጭር ሰውና አንድ ናቸው ነው የሚባል ይለዋል። ከዛም አያቷ ብድግ ታደርግና አንተ ሲያው አይደለ ትለዋለች። እንግዲህ ሀኒ ቁጭ ብላ ታለቅሳለች። እነሱም ተሰብስበው ከሀኒ ጎን ሆነው ያለቅሳሉ፣ ከወንድም ከእህቶቿ ጋር ሆነው። እንግዲህ ምንድነው እየተካሄደ ያለው? ሀና በፈጠረሽ አታልቅሽ ትላታለሽ። ሰላምዬ ተይኝ እባክሽ ትላታለሽ። በቃ ምንድነው ስላለቀሽ ምን ይጠቅምሻል? እኔ ብቻዬን ነው መሆን ፈልገው ተውኝ ትላቸዋለች። እሷም እኔ ማንንም ማናገር አልፈልግም ተውኝ ትላቸዋለች። እነሱም ደግሞ ከማንም ጋር ማውራት አልፈልግም ትላቸዋለች። እነሱም ደግሞ ትተዋት መሄድ አይፈልጉም። ከዛም በመሃል እንግዲህ አሴር ይመጣል። ምን ሆነ ነው ትለዋለች። ምንድነው የሆንከው ስትለው፣ እሱ ጋር ሄዳ እንግዲህ ጥምጥም ትልበታለች እና ታለቅሳለች ማለት ነው። ከዛ እሱም በቃ አታልቅሽ ይላታል። እነሱም ቁጭ ብለው በቃ ምንድነው የሆንሽው ተረጋጊ ይላታለኝ። ምንድነው የሆነው? ምንድነው የተፈጠረው ንገሪኝ ይላታል። በቃ አታልቅሽ ቁጭ በይ እናውራ እሺ ይላታል። እሱም ቁጭ ብሎ ምንድነው የሆንሽው? አሴ እዝራ ተጫወተብኝ ትለዋለች። ምንድነው እዝራ የተጫወተብሽ? ቆይ እስኪ ተረጋጊና ንገሪኝ። እዝራ ሆን ብሎ ነው ያደረገው ይሄን ነገር ትለዋለች። ማለት ሲላት አይወደኝም ትለኛለች። በቃ አታልቅሽ ንገሪኝ አይወደኝም ትለዋለች። አሴ ቆይ ረግመሄ ነበር ትለዋለች። ለምንድን ነው ምረግምሽ ይላታለኝ። ማለት አስከፍቼ ስለነበር አዝነህብኛል አይደል ትለዋለች። እረ በስመ አብ በይ ሀንቾ፣ እኔ ባንቺ ደስታ እደሰታለሁ እንጂ እኔ በፍጹም እንደዚህ አስቤ አላቅም ይላታል። ምናሴ ምንድን ነው ቆይ የተፈጠረው ይላታል። ከዛም እንግዲህ አባቱ ቤቱን ሲያምስ የነበረ ሰው ነው እያለ አሴ ምንም ነገር ሳትለኝ ይዘህ ጥፋ ትለዋለች። ወዴት ሀንች ይላታል። ብቻ ከዚህ ቤት ይዘህ ጥፋ ትለዋለች። እኛም እኮ እንፈልግሻለን ትላታለች እህቷ። ከዛ እሷ እኔ እኮ ማንንም አልፈልግም ትለዋለች። ማንም ሰው እንዳይከተለኝ ትላለች። እንግዲህ ከሱ ጋር ከአሴር ጋር አብራ ተያይዛ ትወጣለች ማለት ነው። አሁን ቆይ ወዴት ነው የሚሄዱት ብላ እህቷ ታለቅሳለች ማለት ነው። ሰላምም ታለቅሳለች። እህቴ የት ነው የምትሄደው እያለች፣ እነሱ ደግሞ በቃ ተው አታልቅሱ እየተባለ አባትየው እንግዲህ ቁጭ ብሎ ያለ እንግዲህ ይዘፍናል፣ ግን አላወቀም የተፈጠረውን የሆነውን ነገር። እነሱም እያንኳኩ ወደሱ ይመጣሉ ማለት ነው። እሱም እንግዲህ የተፈጠረውን ነገር የሆነውን ነገር ስላላወቀ ግራ ተጋብቶ እንግዲህ ግቡ 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 ይላቸዋል። ከዛ እንኳን ደህና መጣችሁ እያሉ እነሱም በድንጋጤ ተርበትብተዋል ማለት ነው። ምንም አላሉትም። ጨንቋቸው ግራ ገብቷቸው ነው የመጡት። ሩጠው ነብስ አውጪኝ ምንድን ነው ይሏቸዋል። ምን አጠፋሁ ሲል ምንም ወንድሙ ዝም ብሎ ያያል። አልሆነም ሲላቸው አዎ ይላል። ለምን ሲሉትኝ በቃ እነሱም ግራ ተጋብተው የሚመልሱት ያጣሉ። ጸጥ ብለው ይገኛሉ።
ከዛ ለእነሱም ለስላሳ ይሰጣቸውና እነሱም መጠጣት ይጀምራሉ። እዝራ እኮ የልጅቱን ሁሉ ነገር እንደጨረሰ ነግሮኛል ይሏቸዋል። ከዛ ምን ማለት ነው እሱ ይለዋል። እንግዲህ ሁሉንም ነገር ጨርሰን ወደ ቤተሰቦቹ ስንመጣ አገር ተበጠበጠ ይላል። የቤተሰቦቹ ማንነት ማን ናቸው ሲባል አድገው አባቱ አለ ብለን ተናገርን ይላል። ከዛ ምንድነው ሲለው እናቲቱ ትንሽ ቆይታ ራሷን ስተች። ራሷን ስታ ደስታ ነዋ ሲለው አይ ደስታ አይደለም፣ ከደስታ በኋላ ራሷን ስታ ተነስታ ነቃች ማለት ነው። ከዛ ማን ነው የሱ ወንድም እያለች የበቃሉ ወንድም ማን ነው ስትል እኔ ነኝ ሲል ጊዜ ከዛ ሽጉጥ ይዛ መጣች። ሄደችና ሬሳውን ይዛችሁ ትሄዳላችሁ አለችን። ከዛ እንግዲህ ያን አያትየው መሳሪያውን ነጥቆ ከቤት እንድንወጣ አደረገን። ሴትየቱ ችግሯ ከኛ ሳይሆን ካንተ ነው ችግሯ ይለዋል። እንዴት ሴትየዋ ሲለው ሲጀመር አንተ የማታውቃቸው ቤተሰቦች አሉ እንዴ ይለዋል። እኔ ታውቃቸዋለሁ እዝራን የሚያውቃቸው ሲለው ስለዚህ ምንም አንተ አታውቃቸውም ይለዋል። ከዛ መስፍን ሲባል የሰማን መሰለኝ ይለዋል። መስፍን ሲለው ምን ይለ በቃ አሁን እያለ ውጡልኝ በቃ ውጡልኝ ይላል። ውጡልኝ ብሎ እነሱን ያስወጣቸዋል። ከዛ እነሱንም ካስወጣቸው በኋላ ብቻውን ይሆናል እሱ ማለት ነው። ከዛ መስፍን ሲባል በጣም ይናደድና ይጠጣል ብቻውን ማለት ነው። እዝራም እንግዲህ እየጮኸ ወደ እሷ ሄዳል። አሁን ገና ሜላት ችግር ፈጠርሽ ይላታልኝ። ከዛ መናሴም ማለቴ እዝራም ወደ እሷ ቤት ይሄዳል ማለት ነው። ልቀቀኝ እዝራ ተረጋጋ ይለዋል። እዝራ መረጋጋት አይፈልግም። ወደ እሷ ቤት ሄደ ማለት ነው። ቤታቸውን ታሳየኛለህ አታሳየኝም ይለዋል። እኔ ሽጉጥ አወጣችብን ቤታቸውን ታሳየናለህ አታሳየንም ሲለው እኔ አያገባኝም ቤቱን ታሳየኛለህ አታሳየኝም ይለዋል። አሁን የሚፈጠረውን እያሁን በየቤቱ እያንኳኳን የሀና ቤት የቱ ነው እንላለን ይለዋል። ከዛ እዝራም ወደ ቤታቸው ይሄዳልኝ። ወደ ቤታቸው ሂዶ በሩን እያንኳኳ እሱ በር ሊያንኳኳ ሲል እንግዲህ ሀኒ ትወጣለች ማለት ነው። ፊት ለፊቷ ታየዋለች። ከዛ እሱንም ስታየው እማ ይላታል። እዝራ ትለዋለች። ከዛ በጥፊ ትመታዋለች። አንተ ውሻ ተጫወትክብኝ አይደል ትለዋለች። ምንድነው የምታወሪው ትለዋለች። ተጫወትክብኝ አይደል ውሻ ነህ አይደል ውሻ ትለዋለች። በሴት ህይወት ላይ መጫወት ላንተ ቀላል ነው አይደለ? አንተ ግን ማፍቀሬን ተጠቀምክበት ትለዋለች። አንተ ውሻ ነህ ዝም በል ትለዋለች። አና በፈጠረች ተረጋጊ ይላታል። ሂድና ለዛ ውሻ አባትህ ንገረው ትለዋለች። በለው እናቴ ሴት ወንድ እንደሆነች ታሳይሃለች ይላታል። አንተም አባትህም ውሻ ናቸው ትለዋለች። ምንድን ነው ሲላት ሂድና አባትህን ጠይቀው እናንተ ቆሻሾች ናቸው ትለዋለሁ። ስለዚህ አርፈሽ ተቀመጪ ይላታል። ከዛም እንግዲህ ከአሲር ጋር ድሮም የቆሻሻ ልጅ ቆሻሻ ነው እያለችው ያለ የዛሬው ክፍል 189 እነ ኖላዊም ቁጭ ብለው ከቤት እያወሩ ያለ ሀኒም በቃ ከልጁ ጋር ከእዝራ ጋር ተያይዘው እያለ አሲር ይዞት እያለ ነው የዛሬው ክፍል 89 ያለቀው። በክፍል 90 እስከምንገናኝ እኔም እናንተም ባላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ሰብሌ ቻናልን ወዳችሁ ፈቅዳችሁ ስለምትከተሉ ከልብ እናመሰግናለን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን፣ የታመሙትም ይማርልን፣ የሞቱትንም ነፍሳቸውን በአጸደ ገነት ያደርግልን፣ ያሉትን በቸርነቱ በምህረቱ ይጠብቅልን፣ ጨካኞችን ያራራልን እያልኩኝ እንግዲህ ስለነበረን ቆይታ ከልብ እያመሰገንኩኝ በክፍል 90 እስከምንገናኝ ሰላማችሁ ብዝት ብዝት ይበልልኝ። ባይ ባይ።